የተከበራችሁ የአዝመራ ቲቪ ወዳጅ ተመልካቾቻችን ለዛሬው ለእናንተ የሚሆኑ ተስማሚ ያልናቸው አንዳንድ እውነታዎች ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ይህንን ፕሮግራም ከተመቻችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለወዳጅ አጋር ቤተሰቦቻችን እንዲሁም ለስራ ባልደረቦቻችሁ ማዳረስ እንዳትረሱ። ዳይ ፕሮግራማችን ተጀምሯል። ይህንን በመጀመሪያ የምናሰማችሁ የዓለም ጠቃሚ እውነታዎች የሚል ይሆናል። አንደኛ፣ አንድ አዲስ ሰው ከውጭ ወደ ቤት ሲገባ 37 ሚሊዮን ባክቴሪያዎች አብረውት ይገባሉ። ሁለተኛ፣ አንጎል 10 ዋት አምፖል በሚሰራበት የኃይል መጠን ይሰራል። ሶስተኛ፣ ኒውሮኖች በዕድሜ ዘመናችን በሙሉ ማደጋቸው አያቋርጡም። አራተኛ፣ የፊት ጸጉር ከየትኛውም አይነት የቆዳ ጸጉር የበለጠ በፍጥነት ያድጋሉ። አምስተኛ፣ የሰው ልጅ ጸጉር አማካይ ዕድሜ ከ3 እስከ 7 ዓመት ነው። ስድስተኛ፣ ልብ 9 ሜትር ርቀት ደም ወደፊት ለመርጨት የሚያስችል ግፊት ይፈጥራል። ሰባተኛ፣ ከመወለዳችሁ በኋላ የመስማት ኃይላችሁ ይቀንሳል። ስምንተኛ፣ ከሳምንቱ ቀናት ውስጥ ሰኞ ድንገተኛ የልብ ህመም በብዛት የሚከሰትበት ቀን እንደሆነ ታውቀዋል። ዘጠነኛ፣ ጠዋት ቁመታችን ከማታ ቁመታችን በ1 ሴንቲሜትር ይረዝማል። አስረኛ፣ ራሱን የማይጠግን ብቸኛው የሰውነታችን ክፍል ጥርሳችን ነው። 11ኛ፣ በእያንዳንዱ ደቂቃ 300 ሚሊዮን ሴሎች ሰውነታችን ውስጥ ይሞታሉ። 12ኛ፣ በየቀኑ አንድ አዋቂ ሰው 300 ቢሊዮን ሴሎችን ያመርታል። 13ኛ፣ የእያንዳንዱ ሰው የምላስ አሻራ የተለያየ ነው። 14ኛ፣ ዓለማችን ላይ በብዛት የሚገኘው የአይነት ደም ኦ ነው። 15ኛ፣ የምትተኙበት ክፍል ቅዝቃዜ በጨመረ ቁጥር የምትመለከቱት የህልም መጥፎነት እንደሚጨምር ይታወቃል። 16ኛ፣ ስሜታቸው ሲነካ ማልቀስ የሚችሉ እንስሳት ሰዎች ብቻ ናቸው። 17ኛ፣ ሴቶች ከወንዶች ባነሰ መልኩ ካሎሪ ቀስ ብለው እንደሚያቃጥሉና በቀን በአማካይ 50 ካሎሪ ብቻ እንደሚያቃጥሉ ይታወቃል። 18ኛ፣ ሴቶች ከወንዶች የበለጠ ጠረንን የመለየት አቅም አላቸው። 19ኛ፣ ወንዶች ከሴቶች የበለጠ ስቅ ይላቸዋል። 20 መራቃችሁ ከምግብ ጋር ካልተቀላቀለ ወይም ምግብ በምራቅ ካልሟሟ የምግቡን ጣዕም መለየት አትችሉም። 21ኛ፣ ከሰውነታችን ውስጥ እጅግ በጣም ጠንካራው ጡንቻ ያለበት ምላስ ነው። 22ኛ፣ እጅግ በጣም ጠጣሩ የሰውነታችን አጥንት የመንጋጋ አጥንት ነው። 23ኛ፣ አንድ ሰው ሳይበላ ለ20 ቀን መቆየት ቢችልም ውሃ ሳይጠጣ ግን ለ2 ቀን እንኳ መቆየት ይከብደዋል። 24ኛ፣ ደም በቀጥታ የሚያገኘው ብቸኛው የሰውነታችን ክፍል የአይናችን ኮርኒያ ነው። ኮርኒያ የኦክስጅን አቅርቦት በቀጥታ ከአየር ያገኛል። 25ኛ፣ ሳምባችን በቀን ከ2 ሚሊዮን ሊትር በላይ አየር ይስባል። 26ኛ፣ አፍንጫችን የአየር ማሞቂያና ማቀዝቀዣ መሳሪያችን ነው። ቀዝቃዛውም አየር ያሞቃል፣ ሞቃታው አየርም ያቀዘቅዛል። 27ኛ፣ የደም ሴሎች በአማካይ 120 ቀናት ይኖራሉ። 28ኛ፣ በእያንዳንዱ ጊዜ ሰውነታችን ውስጥ 25 ትሪሊየን የቀይ የደም ሴሎች ይኖራሉ። 29ኛ፣ ፈገግታ ቢያንስ 30 ጡንቻዎቻችን ያንቀሳቅሳል። 30 ውሃ ለሰውነታችን ደም ዝውውር እጅግ ጠቃሚ እንደሆነ ይታወቃል። ለዛሬ ያዝንላችሁ ድንቃ ድንቆች እነዚህ ይመስላሉ። ወደ ሌላ ፕሮግራሞቻችን እንሻገራለን። አንድ አስተማሪ ታሪክ በመተረክ ፕሮግራማችን የምናጠናቅቅ ይሆናል። ታሪኩ ችግር በእኔ አይደርስም አትበል የሚል ቁም ነገር የሚያስተላልፍ ይሆናል። እንዲህ ሆነ። አንድ ቀን ምሽት አቶ አይጥ ቆፍሮ ባበጀው ሚጥጥዬ ግድግዳ ቀዳዳ አሾልኮ ወደ ገበሬ ቤት ይመለከታል። ባልና ሚስት እየተጨዋወቱ ነው። ባል በዛው ገበያ ውሎ ሸምቶ ያመጣውን እጅግ
አስገራሚ እሽግ ዕቃ ሲከፍት አቶ አይጥ ይመለከታሉ። በሆድም አቶ አይጥ ዛሬ ደግሞ ምን አይነት የከተማ ጣፋጭ ምግብ ሸምተው ይሆን በማለት መራቁን ማዋጥ ይጀምራል። ሲከፍቱ እሽጉ ግን እንደታሰበው ምግብ አልነበረም። ይልቅ ወጥመድ ሆኖ ተገኘ። የአይጥ ወጥመድ። በተመለከተው ነገር የአይጥ ተረበሸ። ኡኡ አገር ያያዝልኝ በማለት ወደ ጓሮ ይቀነጠሳል። ቤቱ ውስጥ የአይጥ ወጥመድ አለ። ቤት ውስጥ የአይጥ ወጥመድ አለ በማለት እሪታው አቀለጠው። ዶሮ የአይጡን አዋጁ ከቋጡ እንዳለ ይሰማና ክንፎቹን አርገብግቦ አንድ ጊዜ በደንብ ጮክ ብሎ ኩኩኩኩክ በማለት የጮህና ጭንቅላቱን ወደ ላይ ከፍ ያደረገ ለአይጦ እንዲህ ሲል ይናገራል። አንተ አይጥ የምትናገረው ነገር ለኔ ግድ አይሰጠኝም። ባይሆን ለነገሩ ላንተ ትልቅ ራስ ምታት ነው ይሆንብሃል ይለዋል። ግን እኔን አትረብሸኝ ልተኛበት ይለዋል። ድንቅ የዶሮ እንቅልፍ። ቀጥሎም አይጥ ወደ በግ በመጠጋት ቤት ውስጥ የአይጥ ወጥመድ አለ፣ ቤት ውስጥ የአይጥ ወጥመድ አለ በማለት ይጮሃል። በግ ቁጭ እንዳለ በተርዚን መልክ እያስመነዠከ የነበረው ሳር ለአፍታ በመቋረጥ በጣም አዝናለሁ ወዳጄ፣ ምንም ልረዳክ አልችልም። ጉዳይ ግን አንተን በመመልከቱ በጸሎቴ አብሬህ እንደምሆን ቃል እገባልሃለሁ ሲል ይመልስለታል። አቶ አይጥ አሁንም መጮሁን አላቆመም። ወደ በሬ ደግሞ በመሄድ ቤት ውስጥ የአይጥ ወጥመድ አለ፣ ቤት ውስጥ የአይጥ ወጥመድ አለ ሲል ደጋግሞ ለአቶ በሬ ይነግረዋቸዋል። ጉዳይ ግን እኔ አይመለከተኝም፣ ላንተ ግን አቶ አይጦ በጣም አዝኜልሃለሁ ይለዋል። የዛሬ ቀን ምሽቱን አይጡ በወዳጆቹ ምላሽ ተከፍቶ ልብ እንደተሰበረ ወደ ቤቱ ተመለሰ። ለብቻውን ወጥመዱን ለማክሸፍ ቆርጦ ተነሳም። እኩለ ሌሊት አካባቢ ከቤት ውስጥ አንዳች ድምፅ ተሰማ። የአይጥ ወጥመድ ታዳኙን ሲይዝ የሚያሰማው አይነት ድምፅ። ሚስት ድምፁን እንደሰማች ከመቅጽፈት ከተኛችበት በመነሳት ወደ ወጥመዱ ታምራለች። ጨለማ እንደመሆኑ የገበሬው ሚስት ወጥመድ አይጥ ሳይሆን የመርዛማ እባብ ጭራ ይዞ እንደሆነ አልታያትም። በእባብም እንዲሁ በድንገት በያዘችው ባለማወቋ ምክንያት ተነደፈች። ከመንደሩ ያለ የባህል ሐኪም ጋር ተወስዳ ከህመሟ እንድትፈወስ የዶሮ ሾርባ ይታዘዝላታል። ዶሮውም ታረደ። እንዲሁም አልቆመም። ሚስቱ ከሾርባው ጠጣች፣ ግን አልተሻላትም። ጭራሽ ባሰባት። መታመሟን የስሙ ከሰፈሩ ሰዎች ዘመዶች ሁሉ ከገበሬው ቤት እሷን ለመጠየቅ ተሰበሰቡ። በጉም ከሩቁም ከቅርብም ለመጡት ሰዎች ለታማሚዋም ከህመሟ እንድትፈወስ ለመጸለይ ሲባል ታረደ። ሚስቱ ግን ህመሟ በርትቶ አረፈች። ለቀብሯም ቀድመው ያልመጡ ወዳጅ ዘመዶች ሁሉ አንድም ሳይቀሩ ተገኙ። በሬውም ለሐዘን ለመጣው ሲባል እንዲሁ ታረደ። አቶ አይጥ ዶሮውንም በጉንም በሬውም በተከታታይ ሲታረዱ በጥልቅ ሐዘን ውስጥ ሆኖ በቀዳዳ ሾልኮ ሲመለከት ነበር። ውድ አገሬ ሰዎች፣ የአጭር ታሪክ ትልቅ ትምህርት አለው። ሌላው ጊዜ አንድ ሰው ችግር ላይ ነው ሲባል ሰምተን የኔ ችግር አይደለም በምንልበት ጊዜ አስታውሱ። አንድ ተጨንቋል ማለት ሁላችንም ህይወት በምትባል ጉዞ ላይ ተሳታፊዎች ነን። ታዲያ መንገድ ላይ ዞር ብሎ መመልከት፣ እርስ በርስ ልንረዳዳ ይገባል። ከሁሉም በላይ አዛኙን ፈጣሪ እናስብ። እኛ ለሰው ልጆች ስናዝን ያዝንልናል። ከዚህ ዓለም ላይ አጥብቀክ ልትይዘው የሚገባ 3 ባህሪ እነዚህ ናቸው። ቅን መሆን፣ አስተሳሰብን ማስተካከልና ጽናትን መያዝ የመሳሰሉ ናቸው። ውድ የአዝመራ ቲቪ ዩቲዩብ ቻናላችን ተከታታዮቻችን ለቀጣይ የተሻለውን ነገር ይዘን ወደ እናንተ እንመጣለን። እስከዛው መልካም ተመኘንላችሁ። መልካም ቆይታ